ልግባ። ባቡን ምዕራፍ ነው። ቀውሉላሂ ዐዘ ወጀል የአላህ ሱብሓነሁ ወተዓላ ንግግር የመጣበት ባብ ነው ይለናል። የዕሪፉነ ያውቃሉ፣ ኒዕመተላሂ የአላህን ጸጋ፣ ሱመ ከዛም ዩንኪሩነሃ ነገር ግን ያስተባብላሉ። ቃለ አለ ሙጃሂዱን ሙጃሂድ ምን አለ? ማ ማዕነሁ ትርጉሙ ምንድን ነው? የአላህን ጸጋ ያውቃሉ ነገር ግን ያስተባብላሉ ማለት ለምን ተፈልጎበት ነው የመጣው ይላል። ሁወ እሱ ቀውሉ ረጁሊ የአንድ ሰው ንግግር እኮ ነው። ሀዛ እሱ ይሄ ማለት ሀዛ ይሄ ማል ይሄ ገንዘቤ ነው። ወሪቱ የወረስኩት አናቢ ከአባቴ የወረስኩት ገንዘቤ የኔ ነው ይላል ማለት ነው። ግን ሀቁና ትክክለኛው ነገር የዛ የገንዘብ ምንጩ ምንም እንኳ ከአባቱ ቢወርሰውም ለአባቱ አላህ ሱብሓነሁ ወተዓላ ባይጽፍለት ኖሮ ያንን ገንዘብ አያገኘውም ነበር ማለት ነው። ወቃለ አውኑ ብኑ አብዱላሂ አውኑን ደግሞ ምን ይላል? የቁሉነ ይላሉ ይላል። ለውላ ፉላን ይሄ ሰው ባይመጣ እኮ ወይም ይሄ ሰው ባይደርስልኝ እኮ ለም የኩን ከዛ ይሄ ነገር አይሆንም ነበር ይላሉ። ግን እውነታው ግን አላህ ሱብሓነሁ ወተዓላ ለኛ አይሆንም ብሎ የጻፈልንን ነገር ለኛ ይሆን በቃ አይሆንም ካለ ማንም ስለመጣ አይሆንም። አላህ ለኛ የጻፈልን ነገር ደግሞ ማንም ስለቀረ አይቀርም። ስለዚህ ምንም እናገኝ ምንም እንጣ ቅድሚያ ሊመሰገን የሚገባው አላህ ሱብሓነሁ ወተዓላ ነው ማለት ነው። ወቃለ አለ እብኑ ቁተይባ ደግሞ ምን አለ? የቁሉነ ይላሉ ሀዛ ይህ እኮ ቢሸፋዓቲ ይህ እኮ በአማላጆቻችን ምክንያት የመጣ ነው። አሊሃቲና እነዚህ አማላጆቻችን አማልክቶቻችን እኮ አማልደው አመጡልን ወይም ደግሞ እነሱ በማማለዳቸው ምክንያት ይሄ ነገር ሆነልን ይላሉ ማለት ነው። ግን እውነታው ያ አይደለም። እውነታው ግን አላህ ሱብሓነሁ ወተዓላ ስለቀደረው እንጂ እነዚህ አማልክት የሚባሉት ሀጀሩ ሸጀሩ እነሱ ስላሉ አይደለም ማለት ነው። ወቃለ አለ አቡ አባስ ኢብኑ ተርቢያ ደግሞ ምን አሉ? በአዲ ሀዲሲ ይህን ሀዲስ ካወሱ በኋላ ዘይድ ብን ኻሊድ የዘይድ ኢብን ኻሊድን ሀዲስ ታወሱ በኋላ ረዲየላሁ ዐንሁ አላህ መልካም ስራቸውን ውደድላቸውና አለዚ ፊሂ ይህ ማለት እኮ ኢነላህ ተዓላ ጌታችን አላህ ሱብሓነሁ ወተዓላ ቃለ አለ አስበሃ አነጋ ሚን ኢባዲ ከባሪያዎቼ ሙእሚኑን ቢ በእኔ አምነው ወካፊሩን እንዲሁም ደግሞ በእኔ የካዱ ሆነው አነጉ ይላሉ። እንዳይበዛባችሁ እዚህ ድረስ ይበቃናል። ኢንሻአላህ ቀጣይ ክፍል ነገ ይቀጥላል ማለት ነው።